ዛሬ ታላቅ በዓል ነው። 3 በዓላት በዛሬው ዕለት ይታሰባሉ። የመጀመሪያው የእግዚአብሔር የቃል ኪዳኑ ታቦት ወይም ታቦተ ጽዮን በተማረከችበት በፍልስጤም ሀገር ዳጎን የሚባል የፍልስጤምን ጣዖት ቀጥቅጣ የጣለችበት ታላቅ በዓል ይታሰባል። ሁለተኛው በቀዳማዊ ምኒልክ ዘመነ መንግስት የዛሬ 3000 ዘመን የእግዚአብሔር የቃል ኪዳኑ ታቦት ወደ ቅድስት ሀገራችን ወደ ኢትዮጵያ መምጣት ይታሰባል። ሶስተኛ ደግሞ የመጀመሪያዋ ቤተ ክርስቲያን በእናታችን በቅድስተ ቅዱሳን በድንግል ማርያም ስም በሀገራችን በኢትዮጵያ በ330 ዓመተ ምህረት በአብርሃና ወአጽብሃ ዘመነ መንግስት በኢትዮጵያ ለመጀመሪያ ጊዜ ቅዳሴ ቤቷ መከበሩ ይታሰባልና ለዚህ ድርብርብ ጸጋ ያደለን በዚህ ዕለት የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። የዛሬው በዓል ታላቅ በዓል ነው። ምስጢሩ ደግሞ እጅግ የሚገርም በዓል ነው። የእግዚአብሔር ታቦት ይታሰባል። በእውነት ታቦተ ሕጉ ወይም ታቦተ ጽዮንን ከማንሳታችን አስቀድሞ እግዚአብሔር የታቦትን ምስጢር የገለጠው በኢየሩሳሌም ሰማያዊት ነው። ቤተ ክርስቲያን ትትሜሰል በጽርሐ አርያም ዘላይሉ እንዳለ እግዚአብሔር በዕለተ እሑድ 7ቱን ሰማያት ከፈጠረ በኋላ በሰማይ ላይ ታላላቅ ሥርዓትን ሠራ። በተለይ ጽርሐ አርያም የተባለችውን ሰማይ ፈጥሮ በብርሃን አድምቆ 4 ነገሮችን አደረገ። አንደኛ መንበረ ብርሃን የብርሃን መንበር በላይዋ እንዲቀመጥ አደረገ። በራእይ 8 ላይ መሠዊያ ይለዋል። ሁለተኛ በሥላሴ ጸዳል የምታበራ ታቦት ዘዶር የተባለች የብርሃን ታቦት በዛች ውስጥ እንድትቀመጥ አደረገ። 2 ሶስተኛ ይህንን የሚጋርድ 7 የእሳት መጋረጃ በኢየሩሳሌም ሰማያዊት ላይ አስቀመጠ። 4ኛ 4ቱን ጸወርተ መንበር በዙሪያው አሰለፈ። ዛሬም እንደ ጽርሐ አርያም ቤተ ክርስቲያን አለችን። እንደ መንበረ ብርሃን መንበሩ አለ። እንደ ታቦተ ብርሃን ታቦቱ አለ። እንደ መንጦላዕተ ብርሃን መጋረጃው አለ። በእውነት ቤተ ክርስቲያን ኢየሩሳሌም ሰማያዊት ናት። ታቦት ዘዶርን አኖረ። የእናቱ የድንግል ማርያም ምሳሌ አደረጋት። በኢየሩሳሌም ሰማያዊትም አስቀመጣት። በኋለኛው ዘመን ማደሪያው ታቦቱ የምትሆን ቅድስት ድንግል ማርያም በኢየሩሳሌም ትኖራለችና የእሷ ምሳሌ ልትሆን በሰማያዊት ኢየሩሳሌም ታቦት ዘዶርን አስቀመጠ። በኋላም በነ ባስልኤል በነ ኤልያብ አድሮ የእናቱ ምሳሌ የምትሆነውን የቃል ኪዳን ታቦት እንዲያዘጋጁ አደረገ። ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ቀርጻችሁ አብጁ፣ ታቦቷንም በውስጥም በውጪ በወርቅ ለብጧት አለ። ያቺ በወርቅ የተለበጠች ታቦት